በቤተ እግዚአብሔር ያሉ ሰዎች በዚህ ጠላት ይጠቃሉ እና ቀዳሚው ባህሪያቸው ትዕቢት ነው። ከዛ ትዕቢት አለ ደግሞ ወደ ውስጥ የሚገባ ኃይል አይኖርም። ከ3 ዓመት በፊት 24 መጥቶ እንደዚህ አድርጎ ክንፍ የቆረጠ 24 ነው። 24 ቁጥር ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ተክለ ሃይማኖት ቆረጠኝ። እግዚኦ ሚበዙ ለይሳቅዩኒ ብዙሃን ቆሙ ላዕሌ ብዙሃን ይቤልዋ ለነፍሴ ይላልና ቅዱስ ቁርባን ጊዜስ ያስረኛል። ናናና ያስረኛል። ምን ብሎ ይቀበላል? ሲቀበል ጠቋር ትቃጠላለህ ዛሬ ግባ ይለኛል። እሺ በቃ ቀጥላለሁ። ያኔ አብረህ ትገባለህ። እሳተ መለኮት እሳተ ገሞራ ውስጥ እገባለሁ። ሲፈታተነንም የምናዳክምበት ኃይል ስለሌለን የት ትደርሳለህ ቆይ እያለ የትም አትደርስም እያለ ዛቻውን ይቀጥላል። አንድ በልብ ውስጥ ሁለተኛው በአካል ላይ ጥላ ሆኖ እንደዚህ ነው ትግሉ የናል። ጠቋር ና። እሺ ጠቋር ስንት ዓመት ነው? እንደተወለደ ቆንጆ መቁጠሪያ ነው የገዛልህ። እንዳንተ ልክ እንዳንተ ካንተ ነው ያየው። ምን አልከኝ? ካንተ ነው የቀዳው። ጥሩ ነው እንዴ? ጥሩ መቅዳት ነው የያዘው። ትንሽ ገመዷ አነሰች እንጂ ሰማ። አቤት የእናቱ ነው የአባቱ ነው ጠቋር? እኔ ዝም ብዬ ነው የገባው። በስንት ዓመቱ ገባ? እንደተወለደ ማለት እንዴት? በስንት ቀኑ? እኔ በአይሁድ ዘመን የነበርኩ ጠቋር ነኝ። በአይሁድ ዘመን የነበርኩ ጠቋር? እና ታዲያ ከአይሁድ ጋር ምን አገናኘው? ሲወለድ የብርሃን መስቀል ሰጠውና አየሁት። እኔ ደግሞ ለምን አየው? አየሁት። የኛ ኔትወርክ አለን እኮ አየሁት። እዛ እስራኤል ሆኜ አስመራ ነው የተወለደው እሱ። የት ነው የተወለደው? አስመራ ነው። አስመራ? እሺ። አየሁትና ዞው የገባሁት። ገብተስ? ገብቼማ በቃ ብዙ ጸጋው እንዳይሰራለት ተደረኩት። ትንሽ ምን አረግ? ብዙ እንኳን አይደለም ግን አንዳንዴ ብዙ ነገር እንዳያገኝ አደርገዋለሁ። እንዳያገኝ ነው? ምን አንጠራራ ታዲያ? ይሄ ሁሉ ምን አመጣ? መንጠራራት ምን አስፈለገ? ቀና በል። መንጠራራቱ ምንድን ነው? ቀጥታ ተናገር። ትዕቢት ነው። አዎ። ይሄ የጠቋር መንፈስ በአብዛኛው የትዕቢት ኃይል ሆኖ ያገለግላል። የትዕቢት መንፈስ ማለት ደግሞ ነገሮችን ቶሎ ለመረዳት የሚከለክል፣ ለማስተዋልም አርቆ ለማየትም አንዳንድ ጊዜም ደግሞ ለብዙ የበረከት ኃይል ለመሆን የሚያስችለንን መንገድ ሰብሮ በመጣልም የሚታወቅ ነው። ይሄ ጠቋር የሚባለው ለምን መንፈሳዊ ነገር ነው የሚመስለው። ክርስቲያናዊ ሕይወትን የተለማመደ ኃይል ነው። አንዳንዴም ዳዊት ደጋሚ በመባል ይታወቃል። ለምን ዳዊትን አንድ ወቅት ላይ ለ70,000 የእስራኤል ሕዝብ ማለቅ ምክንያት የሆነው ይሄው ጠቋር ነው። ሊቀ ካህናት ኢያሱን በትንቢተ ዘካርያስ ምዕራፍ 3 ላይ የቀኙን ስፍራ የያዘበት ይሄ ጠቋር ነው። ለምን መንፈሳዊ ነገርን ይመስላል። ዳዊት ደጋሚ የሚለው አለ ምክንያት አይደለም። እና ብዙ ጊዜ በቤተ እግዚአብሔር ያሉ ሰዎች በዚህ ጠላት ይጠቃሉ። እና ቀዳሚው ባህሪያቸው ትዕቢት ነው። ከዛ ትዕቢት አለ ደግሞ ወደ ውስጥ የሚገባ ኃይል አይኖርም። ወደ ውስጥ የሚገባ መንፈሳዊ ክብርና ሞገስ አይመጣም።
ቤተ ክርስቲያን በዚህ አይነት መንገድ ክርስቶስ ሲሄድ አላየነውም። ግን አሁን የምናየው በተቃራኒው መንገድ ነው። ስለዚህ ይሄ እንዲህ አይነቱ መንፈስ ቤተ ክርስቲያንን ተለማምዶ ክርስቲያኖችን ተለማምዶ ጥቃቱን የሚያደርስ ነው። ለምን? በጌታችን በኢየሱስ ክርስቶስ ዘመንም ቤተ መቅደስ ላይ ቀድሞ የወጣው እሱ ነው። ክርስቶስን ከፊት እየቀደመ ይፈታተን የነበረው ኃይል ይሄው ነው እና ግንዛቤያችን በጣም በዚህ ረገድ የሞተ ስለሆነ ከውስጥ በኩል መንፈሳዊ ግንዛቤያችንን ገድሎታል እና አሁን ለቀት ሄዳል አትሄድም? እሄዳለሁ። ስንት ዓመት ነው ላቡ ላይ ካለው? 29። እድሜው ስንት ነው? 29። 29። ሁለታችሁም 29። እኔማ ነበርኩ እዛ ያኔ ቢወልዚቡል ሲሉ አይሁድ ላይ ሆኜ አሳደብኩ። ምን አንተ ምን ከአይሁድ ጋር ምን አገናኘህ? አንተ ነበርኩ ያኔ። ኖረህስ ምን አመጣ? ብዙ ሰው እኮ ነው፣ ብዙ ቅዱሳን እኮ ነው ያወደኩት። ከብዙ ቅዱሳን እኮ ነው የታገልኩት። የታገልኩት? ሰይጣን አጋንንት ነው። ሰይጣን አጋንንት አይደለም። ሁለት ስም አንድ አትይዝማ። ሰይጣንና አጋንንት ነህ ነው ጥያቄው። ሰይጣን ሳታን ይላል በዕብራይስጥ። ሳታን ተቃዋሚ ማለት ነው። ግራ የሚያጋባ ተቃዋሚ፣ ጠላት እንደማለት ነው። ስለዚህ ጠላታችን እንዲህ አብሮ እያደገ ነው ነገሮች ሁሉ የሚበላሹት። በድሉ ላይ ምን አድርገሃል? ትምህርቱን እውቀቱን ትንሽ ነው እንጂ ብዙ አይደለም። ጸጋለሁ ልጁ ጸጋለሁ። ይታገልሃል? አውቀዋል ወይስ ሳያውቅ ጊዜ የፈጀበትን ዘመን ታውቃለህ? ያውቀኛል። እንዴት አወቀ? ሲታገል እኔ አሸነፍከ እንደዋል። በጆሮው ነው የምትናገረው? ነው በልቡ ነው የምታወራው? በልቡ በጆሮው። በቃ አንዳንዴ ደግሞ ይሰግዳል። ብዙ ሲሰግድ በቃኝ እለዋለሁ። በቃኝ ትለዋለህ? ይሰግዳል፣ ያመልካል። በቃ ያመልካል። ሬዲዮ አቢሲኒያን ይከታተላል? ሁሉ ይከታተላል። እሱን ይከታተል ነበር? ኧረ በጣም። እና ታዲያ እንዴት ከፋ? ለምን ትላለህ? ብዙ ነው የታገልኩት እኮ አሁን ተሸነፍኩ። ምንድን ነው በጣም የሚያሸንፍህ? አንተ መንፈሳዊ ነገር ነህ። ከአይሁድ ዘመን ጀምሮ ያለው ነኝ ትላለህ። ምንድን ነው የሚያሸንፍህ? የሚያሸንፈኝ ልብ ማለት ልብ ምን? በልብ ሲያመልኩት ያሸንፉ። አሁን ሰው እንዳልከው ዳዊት ሲደግም እግዚኦ የሚበዙ ለይቃውምን ብዙሃን ቆሙ ላዕሌ ብዙሃን ይቤለዋል ነፍሴ ያድኅንች አምላክኝ ይላሉ። እሱ ግን አይልም። እግዚኦ የሚበዙ ለይሳቅዩኒ ብዙሃን ቆሙ ላዕሌ ብዙሃን ይቤልዋ ለነፍሴ ይላልና ይህን ከልቡ ነው የሚለው። ከልቡ ነው የሚለው። መሪጌታ ነው፣ ያለቀስ አይደለም። ተማሪ በቃ ይማራል፣ ቤተክርስቲያን ያገለግላል። አንተ አገልጋይ ነህ ማለት ነው። አብረህ ታገለግላለህ። ኧረ ስንት ጠይቅ እስኪ፣ ስንት ጳጳሳት ሊቃነ ጳጳሳት ከእነሱ ጋር አለሁ። እሱን ተውና አገልጋይ ነኝ እዛ ምን አስኬደ? ታዲያ አገልጋይ እኮ ነው ዋናው። ሌላማ ተይዞ የለ እንዴ? አገልጋይ እኮ ነው ዋናው። አንድ ጊዜ ጎርጎርዮስ ላይ በጣም የታወቁ ናቸውና መንፈሱ ድንገት ብድግ አለ። ከዛ ስንት ዓመት አገልግለሃል? አይ አገልግለትማ 49 ዓመት አገልግያለሁ አለ። እንዴ ይቀድሱ የለም ወይ? ታዲያ እኔም ቀድሳለሁ አለ። እና ታዲያ ምንድን ነው እሱ ትልቁ ታዲያ ጥፋት ምንድን ነው? ይሄ የምፈራው መቀደሱን ሳይሆን መቀደሱን ነው አለ። አሁን ችግሩ እዛ ላይ ነው። መቀደሱ ነው እኔ የሚያቃጥለኝ። ማገልገልማ ምን ችግር አለ? አገልጋዮች ነን አለ። ታገለግላለህ። ለማገልገል አሁን አምነህ ነው የምታገለግለው አይደለም። በቃ ዝም ብለው ልባቸው እንዲሰረቅ በቃ ከልብ እንዳይሆን ከልብ ሆኖ እንዳያገለግሉ እንዳይቀደሱ ከውስጥ በኩል በቃ ከውስጥ በኩል በቃ ጥፋቱ ከውስጥ እንጂ ከውጭ አይደለም። አይ ከውስጥ ነው።
ለምን ትፈታተናለህ እንዲህ ክርስቲያኖች? ታዲያ ስራዬ እኮ ነው። እንዴት ስራዬ? ሰይጣን አይደለሁም? ሰይጣን ብሂል ፈታኒ። ሰይጣን ብሂል ፈታኒ ነው የሚባለው? ታዲያ ይሄ ቋንቋው ብቻ እኮ ነው የቀረው እንጂ እንደሱ ነው፣ መፈተን ነው። ስንት ዓመት አገለገልክ አብረህ? በቃ ዝም ብዬ አገለግላለሁ። ገዳም ምናምን ይሄዳል ልጁ። በቃ አትወጣም? ትንሽ ፈርተህ እንኳን ለቀቅ አታደርገው? ኧረ እወጣለሁ። አንዳንድ ጊዜ ከልቡ ሲሆን ልበስ በደንብ። አልችልም፣ ከልቡ ሲሆን አልችልም። የት ትሄዳለህ? ወጣ ትላለህ? ኧረ እወጣለሁ። ቅዱስ ቁርባን ጊዜስ? ያስረኛል። ና ያስረኛል። ምን ብሎ ይቀበላል? ሲቀበል ጠቋር ትቃጠላለህ ዛሬ ግባ ይለኛል። እሺ በቃ እቃጠላለሁ። ያኔ አብረህ ትገባለህ? እሳተ መለኮት፣ እሳተ ገሞራ ውስጥ እገባለሁ። አሁን ምን ያንጠራራሃል? እሺ ቀጥ ብለህ ስነ ስርዓት አታወራም? እና ቅዱስ ቁርባን ሲሆን አብረህ ትቃጠላለህ? ከዛስ? በቃ አልኖርም። ያኔ በቃ ምን ትሆናለህ? ዛሬ እሄዳለሁ፣ እቃጠላለሁ። ተቃጥለህ እንዴት ነው? ዝም ብለህ ውስጥ ነው የምትኖረው ወይስ ትወጣለህ? ከኋላ ሆናለሁ። ለምን ከኋላ ትሆናለህ? በቃ ውስጥ አልችልም። ለምን? ያቃጥለኛል። ቁርባኑ ያቃጥለኛል። ያቃጥልሃል? አዎ። አብዛኞቻችን ከዚህ መለኮታዊ ጥሪ የወጣን ስለሆነ ረጅም ዘመን አብሮን ስለተቀመጠ ንቀቱም የዛኑ ያህል የዳበረ ነው። ሲፈታተነንም የምናዳክምበት ኃይል ስለሌለን የት ትደርሳለህ ቆይ እያለ የትም አትደርስም እያለ ዛቻውን ይቀጥላል። አንድ በልብ ውስጥ፣ ሁለተኛው በአካል ላይ ጥላ ሆኖ እንደዚህ ነው ትግሉ። የናል ነው። አሁን ምን ይሻላል ታዲያ? መሄድ ነው አማራጭ። ደከምኩ። ከ3 ዓመት በፊት 24 መጥቶ እንደዚህ አድርጎ ክንፍ የቆረጠው 24 ምንድን ነው? 24 ቁጥር ነው። ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ። ማን ነው? ተክለ ሃይማኖት። ተክለ ሃይማኖት። እሺ ቆረጠኝ። ክንፍ ተቆረጠ? ከስንት ዓመት በፊት? ከ3 ዓመት በፊት። እሱ አይቷል በልሞ እንጦጦ ማርያም እዛ ሲጸልይ ሲያስቀድስ መጥቶ ቆረጠኝ። ቆረጠህ? እና ምንም በቃ ተስፋ ተሟጠጠ? የለኝም ምንም። የእግዚአብሔርን ዕቃ ጦር አንሱ በማለት መጽሐፍ ቅዱስ የሚነግረን ይህንን መንፈሳዊ ኃይል ነው። ይህ መንፈሳዊ ኃይል አልኖር ሲለን ነገሮች ሁሉ ግራ የሚያጋቡን ፍጥረቶች እንሆናለን። አንዳንዴ ሰው የምንባልበትን እድል ሁሉ እስክናጣ ድረስ ለራሳችን ሰውነታችንም የሚጠፋበት ጊዜ ሰፊ ነው። በል ተመልከት። እሺ ቤተ ክርስቲያን የት አገልግሏል? ወደዚህ ኪታ የት አገልግሏል? አሁን ካናዳ ነው የሚኖረው። ካናዳም ያገለግላል ልጁ። ካናዳ የት? ውሻ ነው። ካልጋሪ ነው። ታዲያ እኔ እዛ መጥቼ አልነበር? እንደ ያኔ አልነበረም። የት ሄደ ነው? አሁን ነው ሄደው። ቅርብ ጊዜ ነው ሄደው። በቅርብ ጊዜ ነው ሄደው። ወይ ጠቋር ሰይጣን፣ ጠቋር አጋንንት። ሰይጣን ነኝ ብለህ ታውቃለህ? ለሱ ኧረ ስንት ጊዜ እነጋገራለን እኮ እነጋገራለን። እንዴት? በቃ አሁን እሱ ሲሰግድ ምናምን ሲጸልይ ኧረ ተወኝ አንተ ልጅ፣ እኔ እኮ ስንት ዓመት የኖርኩ ነው። ደግሞ ሌላ ነበረ ከኔ የሚበልጥ ማለት ነው። ማን ነው እሱ? ጠቋር ነው፣ የተሸኘ ነው። እሱ ደግሞ ምን እያደረገ ነበር? አሁን በቃ ደብተራዎች፣ ጠንቋዮች ምናምን እያመጣ ስንት ዓመት ነው በቃ የተፈታተነው። ያገናኛል። አረ ያገናኛል። አገናኝ ነው። ወደ ነገሥት ብዙ አሉ የሚባሉ ደብተራዎች እያመጣ ምን ስር ነው? ስር ማስ ነው? ቅጠል በጥስ ነው? ዶሮ አዙር ነው? ምንድን ነው? አረ እንደሱ አይደሉም። እነሱማ በቃ እንደዚህ አንድ እግሮ ቆመው የአየር ምናምን ይጠራሉ። የባህር ውስጥ መጠራት አብዶን ይጠራሉ። አብዶን ሳይሆን አባዶን ነው። አባዶን ይጠራሉ። አብዶን ነው የምትሉት? ጠቋር የአየር ይጠራሉ። በቃ ይመጣሉ፣ ይሄዳሉ። ለአንተም ያገኛሉ። ያገኘ ነበር። አንድ ቀን አሰርከን። የት? ይኸው ጣሶ የሚባል ልጅ ተገናኝተን። የት?
ደወለና ልጁ በስልክ በስልክ ነው የታሰርከው? በስልክ በፎቶ ብዙ ጊዜ እና ከኤርትራ ብቻ አንድ 10 የሆኑ ደብተራዎችና ጠንቋዮች በቃ ዝም ብለው ይልካሉ። ማልተዘጋጀሽ ቋጥ ነው ተከሰውነሽ ቶሎ ቶሎ አብላውታ ፈተን እሱ ዲያቆን ነው ወይስ መሪጌታ? አይደለም፣ ዝም ብሎ ነው ይማራል። ዝም ብሎ ይማራል ወይ? በረዚህ ፍት በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ወይኔ እሱ ነው እኮ ያሰረኝ እኮ። በቅዱስ ሚካኤል ስም አለ እዚህ ጋር አለ። አቆማለሁ። በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በአቡነ ተክለ ሃይማኖት ስም፣ በአቡነ ተክለ ሃይማኖት ስም ወደ ሲኦል እንገባለን። ሲኦል እንገባለን። ቶሎ ሰባት ነው። ማን? ኤልያስ እንዴት ነው? እግዚአብሔር ይመስገን። ካልጋሪ ነበርክ? አዎ። እንዴት ነው ይሄ መንፈሱ ትግሉ? ኧረ በጣም ይሄ ጠቋር የሚባል ብዙ ምስጢር አለው። አይገኝም። በቃ እንትኑ ስልቱ አይገኝም። ስልቱ? አዎ። በጣም ተቀጠቅጠው ነበር? ኧረ በጣም ትልቅ መስቀል አድርጌ ያ መቁጠሪያ እና ትልቅ መስቀል አለኝ፣ የብረት መስቀል። በሱ ነው የምከተከው። ሰው አይገባውም እኮ አሁን አንተ እንደተረዳኸው አይነት ሳይሆን ምንም አይረዳም። ይኸው መቁጠሪያ ደግሞ ቆንጆ ወይራ ገዝተሃል። አዎ፣ እሱ አይቼ ነው። ገመድ በደንብ ጨምርበት እና ያናግርህ ነበር? አዎ። አሁን ፊቴ ማየት አልችልም ማለት ነው። የሆነ ስቀባባ ምናምን አይችልም። እንትን ይናገረኛል። ምን ይልሃል? ተው ምንድን ነው ይልሃል? ተው ምንድን ነው? ወደዚህ በሽማግሌ መስሎ ነው የሚናገረው ወይስ? አዎ ይመጣል፣ ሌሊትም ይመጣል። ምን ይልሃል? እንደዚህ እኔ እኮ እንደ ተራራ ነው የማክለው ምናምን ብሎ ይመጣል። እንደዚህ ትልቁ ነው ትዕቢት ምናምን አድርጎ ማለት ትዕቢት ያደርጋል። ትዕቢት አድርጎ እንደዚህ ብሎ ነው የሚመጣው፣ ጀነን እያለ። አዎ ስንት ቅዱሳን አባቶች የበቁ ልቦና ያደረሱ ያሸነፍኩ ነኝ ምናምን ይላል። እሺ። አዎ ደግሞም አይሁድ ጊዜ ነበርኩ። ፈጣሪህን ሰድቤዋለሁ ብዔልዜቡል እያልኩ ምናምን ይላል። እንደዛ ያወራል። አዎ የሚገርም ነው በጣም። ቁጥር 2 መጽሐፍ ላይ ማለት በማለዳ መያዝ ቁጥር 2 ላይ ስለ ጠቋር በደንብ ተጽፏል። ለብቻው ለየት ምዕራፍ 6 ላይ ማለት ነው። እና እዛ ላይ በደንብ ሚስጥሩን ታውቁታላችሁ። ከዛ በኋላ ነው ትንሽ ስለ መንፈስ በደንብ የሚገባን። ተመሳሳይነት ባህሪ ስላለው ከህይወታችን ጋር መመሳሰል ነው ትልቁ ፍላጎቱ። ግን የአምልኮት ስግደት አይወድም። በቃ ዋናው ጠላቱ የአምልኮት ስግደት ነው። ሰብአ ሰገል አገራቸውን ያገኙት ከሄሮድስ እንዳይመለሱ ያገዛቸው ስግደት ነው። እና በርታ በርታ በርታ